ጣናነሽ ቁጥር 2 መርከብ ከቻይና ተነስታ መዳረሻዋን ባህር ዳር አድርጋ ጅቡቲ ላይ በመኪና ተጭና በአፋር ክልል ጋላፊ ዒሊዳዓር በርካታ ከተማዎችን ወረዳዎችን በማቆራረጥ ሰመራን አልፋ አሁን ላይ ገዋኔ ደርሳለች። በተለይ በአፋር ክልል ጋላፊን ጨምሮ በርካታ ከተማዎችን በመታልፍበት ጊዜ የአካባቢው ማህበረሰብ እንዲሁም ከጅቡቲ ጀምሮ ሲያጅቧት የመጡ ፌዴራል ፖሊሶች የክልሉ ፖሊስና ጸጥታ አካላት በጋራ ሆነው በተለይ ከተሞች ላይ የመብራትና የቴሌ መሰረተ ልማቶችን በማስተካከል መርከቧ በሰላም እንድታልፍ በጋራ ሲሰሩ ቆይቷል። ጉዞ አሪፍ ነው። እንደምታየው ቀላል የሚባል ጉዞ አይደለም። ብዙ አካላቶች ተባብረውናል። ስፔሻሊ ከጋላፊ ጀምሮኛ ከጋላፊ ነው የተቀበልናቸው። ከጋላፊ ጀምሮ የመብራት ኃይል፣ የቴሌኮም ቡድን፣ ፌዴራል ፖሊስ፣ አፋር ኮሚሽነር፣ ትራፊኮች በጣም የሚገባውን ትብብር አድርገውልናል። ብዙ ተግዳሮቶች፣ ችግሮች አሉ። በቃ ይሄ ከተማ መሀል የሚደረግ ሳይኖች፣ መብራቶች በጣም ዝቅ ያሉ ናቸው። እነሱ በጣም ችግሮች ነበሩ እና ያንን ነገር በሚገባ ተባብረውናል። በተለይ የጣናነሽ ቁጥር 2 መርከብ ከጋላፊ ጀምሮ ገዋኔ እስክትደርስ ድረስ የአፋር ክልል በተለያዩ ከተማ የሚገኙ የአካባቢው ማህበረሰብ በነቂስ ወጥቶ ሲያሳልፋት እንግዲህ መመልከት ችለናል። አሁን ላይ የምንገኘው እንግዲህ ገዋኔ ነው። ጣናነሽ ቁጥር 2 መርከብ እንግዲህ እንደምትመለከቷት አሁን ላይ አዳሯን ገዋኔ ታርፍና በነገታው እንግዲህ ወደ ጉዞዋን ትጀምራለች። እንግዲህ ባህር ዳር መዳረሻዋ ነው። በቀን ምናልባት 35 ወይ 40 ኪሎ ሜትር ብንጓዝ ነው። ከዚህ በኋላ ላለው መንገድ አስቸጋሪ ነው። አብዛኛውን ያው ዲቱር እናደርጋለን። ተለዋጭ መንገድ ምናምን ነው የምንገባው እና ከዚህ ጋር ያለው ተመሳሳይ ነገር ነው የሚጠብቀን። ያው የኤሌክትሪኩ እንዳለ ሆኖ ዌልካም ሳይኖቹ እንደዛ ነው የሚጠብቁን እና እዛ በምንደርስበት አካባቢ ላይ ያሉ አካላት የሚመለከታቸው አካላት ትብብር ቢያደርጉልን ቀጣይ የሚያልፉባቸው ከተሞች ላይ ደግሞ የአካባቢው ማህበረሰብ የጸጥታ አካላት በጋራ በመሆን በሰላም ወደ መዳረሻዋ ባህር ዳር እንደምትደርስ ይጠበቃል።